አንተን መውደዴን እወደዋለሁ። በሕይወት ከምወስዳቸው ስጋት አዘል ሪስክ እንቅስቃሴዎች አንዱ ፍቅር ውስጥ መግባት ነው። ሕይወትህን፣ ልብህን በሰው እጅ ላይ አስቀንጠ እንዲጠብቁት ወይንም እንዲጫወቱበት መፍቀድ ማለት ነው። ዓለም ሁሉ ባፈቀርነው ሰው ላይ ምህዋር ዘርግቶ የሚዞር እየመሰለ ህመማቸው ህመማችን፣ ስቃያቸው ስቃያችን ሆኖብን ደስታቸውን አብረን ስንደሰት አልፎም የደስታቸው ምንጭ ለመሆን ስንሰባበር ከእንቅልፍ በፊት እያሰብናቸው ተኝተን አይናችንን ስንገልጽ ይዘናቸው የምንነሳ ሰዎች አሉ። ለተወሰኑ ሰዎች ነበሩ ፍቅር ሲሰማን በጉድለታችን ሁሉ የሞላ የልባችንን ግማሽ ያገኘ ነፍሳችን የገጠመች የሆነብን ህመሙን ስቃዩንና ድካሙን ሁሉ እንረሳዋለን። እንቦቼ ደስታ እንጂ ሐዘን አይመስሉንም። አብጄም ከነበረ ያበርኩት አንተን ከወደድኩባቸው እነዛ ቀናቶች አንስቶ አቅም አጥቼም ከነበረ ያዛለኝ ላንተ ያለኝ ስሜት ነው። ምን ያደርጋል ያንተን ፍቅር እንደ ብዙዎች ነገሮች እድለኝነት ይፈልጋል። እኔ ደግሞ በድካም እንጂ በእድል ምንም ሆኖልኝ አያውቅም። እውነተኛ ፍቅር አይገዛም፣ በዋጋ አይተመንም ይላል። በነፃ ለሰጠው ፍቅር በላቤ ቦዚ ደክም የምከፍለው ቢሆን ጠማማው እድሌን ቢያንስ በሱ አሸንፈው ነበር። ዛሬ ስነቃ አምላኬን ምን እንዳልኩ ታውቃለህ? ተመስገን። አዎ ተመስገን አልኩት። ዛሬም ከልቤ አንተን ስላልወሰደብኝ፣ ዛሬም ስለቃ በሊኔ አይቼ ፈገግ ስላል፣ ትናንት በምን እንዳናደርኩኝ ሁሉ በእንቅልፍ ስለረሳው በእድሜ ለመኖር የጓጓሁት አንተን የወደድኩ ጊዜ ነው። ለሰው ስኖር ከርሜ ለራሴ ልኑር ያልኩት ካንተ ጋር መኖር ብቻ ብዬ ነው። ልቤ ዛሬም እየጠበቀ